የሳማ ቅጠል በሚነካበት ቅጽበት የሚያቃጥለን ለምን እንደሆነ ያውቃሉ? ሰላም፣ አሊፋ ባህላዊ ሕክምናዎች ነን። ይህ ተክል በሺዎች የሚቆጠሩ እንደ ቀጫጭን የብርጭቆ ስብርባሪ መሰል መርፌ የሆኑ ትሪኮምስ በተባሉ እጅግ በጣም ጥቃቅን የሆኑ መርፌዎች የተሞላ ነው። እነዚህ ከሰውነታችን ጋር ሲገናኙ ይሰበሩና ቆዳችን ውስጥ ዘልቀው በመግባት ሂስታሚን፣ ፎርሚክ አሲድ እና አሲቲኮሊን የተባሉ ኬሚካሎችን ወደ ሰውነታችን ይለቃሉ። እነዚህ ኬሚካሎች ናቸው እንግዲህ ያንን የሚያሳክክ የሚያቃጥልና የሚያቀላ የቆዳ መቆጣትን የሚፈጥሩት። ደግነቱ እነዚህ ኬሚካሎች በሰውነታችን ውስጥ በፍጥነት ስለሚሰራጩ ስሜቱ በደቂቃዎች ወይም በሰዓታት ውስጥ ይጠፋል። ከዚህ የሚያቃጥል ባህሪ ውጪ ግን ቅጠሉ ለሰውነታችን ከፍተኛ ጥቅም የሚሰጡ የቪታሚኖች፣ የማዕድናት እንዲሁም እንደ አንቲኦክሲዳንት ያሉ ባዮአክቲቭ ውህዶች የበለጸገ ነው። በጥናትም እንደተረጋገጠው የተቀቀለ የሳማ ቅጠል የደም ግፊትን ለማስተካከልና በሽታ የመከላከል አቅምን ለማጎልበት ወሳኝ ሚና ይጫወታል።